السلام عليكم. ባለትዳር ከሆንክም ሌጣ ከሆንክም አዳምጠኝ ይጠቅምሃል። ሌጦችም ከሌጥነት አላህ ያውጣችሁ። ከውድዋ ባለቤት ጋር ስትኖር በቻልከው አቅም ጣፋጭ ህይወት ለመኖር አንዳንድ ማድረግ ያለብህ ነገር አለ። ባለቤትህ ልክ አንተ ከሷ እንደምትፈልገው እሷም ካንተ የምትፈልጋቸው ነገሮች አሉ። ምናልባት በስራ ቢዚ ሆነ ህይወታችሁን ከፍ ለማድረግ በመልፋት ላይታች እያልክ በጣም ቢዚ ሆነ ይሆናል። ዋናውን ነገር ግን እንዳትረሳ፣ የቤትህ ምሰሶ እንዳትረሳ። እሷ አዎ የቤትህ ምሰሶ ናት። እሷ ለሷ እየለፋህ እንዳለ እያወቀች ግን ካንተ የምትፈልጋቸው ነገሮች አሉ። በህይወቷ ደስተኛ መሆን ትፈልጋለች ልክ አንተ እንደምትፈልገው። አንዳንድ ነጥቦችን አንስቼ እነግርሃለሁ። አንተ ከየትኛው ነህ? ባለስልጣን፣ በእውቀት በአካዳሚ ወይንም በዲን በእውቀት ከፍ ያልክ ወይ ባለ ሀብት ወይንም ደግሞ ጀብደኛ ወይ ጉልበተኛ አይደል? እነዚህ አራቱ ነገሮች ካሉ ከአራቱ አንዱም ካሉ እሷ ጋር ስትመጣ ተዋቸው። እሷ ጋር ስትመጣ የልጆችህ እናት ለምን አትሆንም? እንዳትረሳ። እንደ ልጆች እንድታጫውታት የምትፈልጋቸው ወቅቶች አሉ። እንደ ልጆች ያኔ እንደ ልጆች አጫውታት። ልክ ረሱል አለይሂ ሰላቱ ወሰላም ከአይሻ ጋር ሩጫ ይወዳደሩ ነበር። አሽረፈል ኸልቅ የዚች ምድር ፀሐይ ከኛ በላይ ደግሞ ትልቅ ተልኮን አንግበው የተላኩ ውዱ ነብይ አለይሂ ሰላቱ ወሰላም ከባለቤቱ ጋር ልክ እንደ ልጅ ሩጫ ይወዳደር ነበር። ሱብሃንአላህ። ታዲያ አንተ ስለምን ማታደርገው? ሩጫ ባትሮጥም እንደ ልጅ መጫወት የምትፈልግበት ወቅት አለ። ሴቶች እንደ ልጆች አጫውታት። ወዳጄ እንደ ወንድ እንድትሆንላት የምትፈልግበት ቦታ አለ። ያኔ እንደ ልጅ እንዳትሆን እንደ ወንዱን እንዳትልፈሰፈስ። ወዳጄ አንተ የተከበርክ እንድትሆን የምትፈልግላት ቦታ አለ። ለምሳሌ ቤተሰቦቿ ጋር ስትሄድ ለንግግርህ ላለባበስህ ትኩረት ሰጥ። ምክንያቱም ቤተሰቦቿ ምርጥ ባል እንዳላት እንዲያውቁ ትፈልጋለች። አዎ ትፈልጋለች ባለቤትህ። ሁለተኛ እሷ ቤቷ የምትጋብዛቸው ሰዎች ሲመጡ እሷ የምድሩን ምርጡን ባል እንዳላት እንዲያውቁላት ትፈልጋለች። ጸዳ በል፣ ራስህን ጠብቅ፣ ለንግግርህ ለከት አድርግለት። አዎ ለከት አድርግለት። ሶስተኛ ሴት ልጅ ቤቷ ቤተ መንግስት ነውና ቤቷን ቤተ መንግስት ለማድረግ የምትችለውን ነገር አድርግ። አራተኛ ሴት ልጅ አፕሪሺዬሽን ትፈልጋለች፣ ማለት አድናቆት። ጥሩ ስትለብስ ላንተ ብላ ስትዘንጥ በጭራሽ ተጠንቀቅ እንዳታጣጥላት። ማሻአላህ የኔ ውድ ባለቤት፣ የኔ ቆንጆ፣ የኔ ህይወት፣ ስሟን አቆላብጠ እየጠራት ዛሬ አምሮብሻል በላት። ላንተ ብላ ቆንጆ ምግብ ስትሰራ ዝም ብለህ ቀርጥፈህ በልተህ ተነስተህ አትሂድ። የሰራችው ምግብ ጣፋጭ እንደሆነ አድናቆትን ቸራት። ምን ያህል እንደምትደሰት አላህና እሷ ነው የሚያውቁት። ሁሌ እጅህን አስለምዳት። በተጨማሪ አንተ እሷን ባጎረስ ቁጥር ረሱል አለይሂ ሰላቱ ወሰላም ሰደቃ ነው ብለዋል።
ታዲያ ቀላሉን ሰደቃ አትሰራም ወንድሜ? አምስተኛ ለቤትህ የምታወጣው ወጪ ለአንተ እንደ ሰደቃ ነው የሚቆጠሩልህ። አላህ ፈሰስ አድርጎ ከርዝቁ ሰፋ ካረገልህ ወዳጄ ስስታም አትሁን። ሰፋ አድርገህ ስጣት። ውጭ እንኳን ከጓደኞች ጋር እኔ ልክፈል ትባባል የለ እንዴ? ልጆችና ቤተሰቦችህ ጸዳ ያለ ህይወት እንዲኖሩ በምትችለው አቅም አድርግ። ግን አቅሙ ከሌለ እሷ ታውቃለች፣ በምትችለው አቅም ደስተኛ አድርጋቸው። እንዴ ያን ሁሉ ውጭ የደከምክበትን ተናደህም ሊሆን ይችላል፣ ከሰው ተጣልተም ይሆናል። ቤትህን ማረፊያ አታረገውም እንዴ? ቤትህን ድካም መርሻ አታረገውም እንዴ? ቤትህን ንዴት መርሻ አታረገውም እንዴ? ከቤትህ ውስጥ ፀሐይ የመሰለችዋን ውቧ ሚስት እንድትጠብቅ ማድረግ አትችልም እንዴ? ይሄንን ማድረግ የምትችለው እንደ ልጅ የምትፈልግልህ ቦታ ላይ እንደ ልጅ ስትሆንላት፣ እንደ ወንድ እንድትሆን የምትፈልግብህ ቦታ ላይ እንደ ወንድ ስትሆን፣ የተከበረ ሰው እንድትሆን የምትፈልግ ቦታ ላይ የተከበርክ ስትሆን ነውና ወዳጄ ቤትህን አደራ፣ ቤትህን አትርሳ። ሌሎች መልካም ምክሮች እንዲደርሱ የዚህ ፔጅ ቤተሰብ ይሁኑ። ሌሎችም ሼር ሪፖስት አድርጉልኝ። ሰላም አለይኩም።